ከግንቦት 4 እስከ ግንቦት 10 ድረስ በተዘጋጀው የስኳር ታማሚዎች የእግር ምርመራ የሚመራው ከእንግሊዝ ሀገር በምትመጣ ፖዲያትሪስት ነው እያልኩኝ ከዚህ በፊት በነበረው ቪዲዮ ስናገር ነበር። በዚህም ቪዲዮ ላይ ብዙ ሰው እየደወለ ሲጠይቀን የነበረው በኮሜንትም አንዳንድ ሰው እየጠየቀን የነበረው ሐኪሟ እንግሊዛዊት ነች ወይ፣ አበሻ ነች ወይ፣ ፈረንጅ ነች ወይ የሚል ጥያቄ ነው። ፖዲያትሪስቷ አበሻ ነች፣ ኢትዮጵያዊት ነች። ትምህርቷን የተማረችው በዩኒቨርሲቲ ኦፍ ብራይተን ሲሆን በክሊኒካል አታችመንቷ እዛው ሀገር በሚገኙ ሴንት ቶማስ ሆስፒታል፣ ሴንት ሃይለፕ ሆስፒታል ተዘዋውራ ሰርታለች። በአሁን ላይ ደግሞ አክቲቭ ላይፍ ፖዲያትሪ ክሊኒክ ለንደን ውስጥ በሚገኘው እየሰራች ትገኛለች። ባለኝ አጭር የእረፍት ጊዜ ገሪ መጥቼ ነገር ባዘጋጅ ብዙ ሰው ሊጠቀም ይችላል ብላ ስላሰበች እሷ ተነሳሽነትም የተዘጋጀ ካምፔን ነው። ለዚህ እየደወላችሁ ወረፋ ሲይዙ ከግንቦት አንድ ሳምንት ቀድመን እኛ እየደወልን ትክክለኛ የቀጠሮ ቀኑና ሰዓቱን እናሳውቃለን። ከዚህም ጋር ተያይዞ ከእግር ምርመራው በተጨማሪ ሌላ አይነት የስኳር ምርመራዎች ማድረግ እንፈልጋለን ያላችሁን ስላላችሁ ለሱ የሚሆን ፓኬጅም አዘጋጅተናል። ከዚህኛው ቪዲዮ በፊት የተሰራውን ቪዲዮ በማየት ስለሱ ዝርዝር ማግኘት ይችላሉ። እናመሰግናለን።